በዛሬው ማጣፈጫችን ዘና ፈታ የሚያደርጉ የሚያስገርሙ ቪዲዮዎች እየላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናሉ ሰብስክራይብ ያደረጋችሁ ቪዲዮ ደግሞ ለሌሎች እንዲደርስ ላይክ የገጫችሁት አብረን እስከ መጨረሻ መዝለቅ ብቻ ነው። አሁን ወደ ማጣፈጫችን እንካ የበልስ የምትሏቸዋል በትክክል ነው። ከፈል እስከ ቡጥ ያስፈል ይሄ ጋዜጠኛ ለሰማይ ቤት ነው እንደሚዘግቡ የሆነ እየመጣው ነው ቦታ ያዙልኝ የሚል እኮ ነው የሚመስለው። አረ ሰውየው Oh, we're on air. A major train project in the northeast has been derailed. And in milliarder can so use. And Kauta. ፈረንጆች አንዳንድ ጊዜ የምትሄዱበትን ወቁ በእናታችሁ። እንዲህ ነው ከጠጡ አይቀር ሂደ። ማጣፈጫችን እንደቀጠለ ነው። እንዴት ነው ተመቻችሁ? ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንዴ ምን ልትሆኑ ወይ አስተርፋ ተቀመጥ ምን እዛ እንትን ስርከተታት በእናትህ። ማጣፈጫችን ይሄን ይመስላል። ማንኛውም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አሁን ወደ ሳይዝ ቱር ፕሮግራማችን እናልፋለን። ቪዲዮ ላይክ ማድረጋችሁን አትርሱ። አብረን እንለፍ። ታዳጊ ወንድማማቾች ታዋቂ ገዳይ ለመሆን ፈለጉ እና ቤተሰባቸውን በመግደል ጀመሩ። ሮበርት እና ማይክ ቤይቫር ዓለም አቀፍ ጭፍጨፋ የግድያ ዘመቻ ከመጀመራቸው በፊት ቤተሰባቸውን በፍጥነት እንደሚገሉ አስበው እቅዳቸውን ጀመሩ። በነገራችን ላይ ለታዳጊዎቹ የቤይቫር ወንድማማቾች ግባቸው ታዋቂነትን ማትረፍ ነበር። ስለነሱ ጽሑፎች እንዲጻፍላቸው እንዲፈሩ ይፈልጉ ነበር። ድርጊቱ እንደ ጀግና ያደርገናል ብለው በማመን በ500 ሰዎች ላይ የግድያ ወንጀል ወይም ግድያ በመፈጸም እቅድ አውጥተው መንቀሳቀስ ጀመሩ። እንዳለመታደል ሆኖ የ18 ዓመቱ ሮበርት እና የ16 ዓመቱ ማይክ እቅዳቸው ቤተሰባቸውን በመግደል ጀመሩ። የ18 ዓመቱ ሮበርት ቤይቫር ከ7 የቤይቫር ልጆች ታላቁ ነው። የ16 ዓመቱ ወንድም ሚኬል ቤይቫር፣ የ13 ዓመቷ እህት ክሪስታል፣ ታናሽ ወንድም ዳንኤል የ12 ዓመትና ክሪስቶፈር የ7፣ ቪክቶሪያ የ5 እና የ2 ዓመት ተኩል ህፃን እና እናት ኤፕሪል፣ አባት ቤይቫር ይባላሉ። ኦክላሆማ ውስጥ ይኖሩ ነበር። በነገራችን ላይ ሁሉም የሮበርት ወንድሞች እና እህቶች ከቤት ውጪ በአግባቡ ትምህርት ቤት ገብተው አያውቁም። እናታቸው ኤፕሪል ኢንተርኔት ላይ የተገኙ ድረገጾችን ተጠቅማ ያስተማረቻቸው ሲሆን ከሌሎች ልጆች ጋር እንዲጫወቱ እንዲቀላቀሉ በፍጹም አይፈቅዱላቸውም ነበር። የዚህ ምክንያት በግልጽ የተባለ ነገር ባይኖርም አባታቸው ዴቪድ በቤታቸው ውስጥ ካሜራዎችን ያካተተ የደህንነት ስርዓት የጫኑና በየጊዜው ይከታተላቸው እንደነበር ሮበርት ለፖሊስ ተናግሮ ነበር። ጎረቤቶች የቤይቫርን ቤተሰብ በደንብ አያውቋቸውም ነበር። ወደ ግሮሰሪ ወይም ለስራ ከመሄድ ሌላ ከቤት ሳይወጡ ወራት ይቆጠሩ እንደነበር ሮበርት ተናግሮ ነበር። ግን የቤይቫር ልጆች ህይወት ውስብስብና የተጠለለ ቢሆንም ሮበርትና ወንድሞቹና እህቶቹ ያልተገደበ የበይነ መረብ ማለትም የሶሻል ሚዲያ ግንኙነት ነበራቸው። የኮሎምብስ መተኩስን ጨምሮ የጅምላ ግድያ የነበረው አባዜ የጀመረው እዚያው ቤት ውስጥ ነበር። ሮበርት በአሰቃቂ ነፍሰ ገዳዮች ላይ ያለውን መማረክ በታናሽ ወንድሙ ሚኬልም ተጋብቶበት ነበር። ውሎ አድሮ ወንድሞቹ ቤተሰባቸውን ስለ መግደልና የግድያ ወረራ ስለመፈጸማቸው በማሰብ እርስ በራሳቸው ተነጋገሩ እናም ተስማሙ። አንድ የአውሮፓውያን አቆጣጠር ጁላይ 2 2015 ምሽት ላይ
ሲደብቁት የነበረውን ቢላዋ መዘዙ። ኦክላሆማ ውስጥ እያንዳንዱን 5ቱን ቤተሰባቸውን አባላት ለመግደል ሙከራ አደረጉ። ደም አፍሳሽ የተመሰቃቀለ እውነታ ነው። ልጆቹ የመጀመሪያ ኢላማቸው የሆነችው የ15 ዓመቷ ክሪስታልን ሲከታተሉ ነበር። ማይክል እህቱን በኮምፒውተር ላይ የሆነ ነገር ሊያሳያት እንደሆነ በማሳመን ወደ ክፍሉ እንድትገባ አደረጋት። ካስገባት በኋላ ሮበርት ከኋላዋ ይዟት ጉሮሮዋን እና ሆዷን በቢላዋ መውጋት እንዲሁም እጆቿን መቁረጥ ጀመሩ። የ13 ዓመቷ እህታቸው ከሞት ጋር የታገለች መጮህ ጀመረች። የልጆቹ እናት ኤፕሪል ግርግሩን ሰምታ ወደ ላይ መጣች። ሮበርት አገኛት። እሱም የገዛ እናቱን ፍጹም ጭካኔ በተሞላበት ሁኔታ ቢያንስ 48 ቦታ በቢላዋ ወግቶ ገደላት። የትኛውም አካል ካዩዋቸው ቁስሎች የበለጠ ዘግናኝ ነበር ሲል አንድ መርማሪ ተናግሯል። በዚህ ጊዜ የ13 ዓመቷ ክሪስታል እንደምንም ከነደሟ ታመልጣለች። ታናናሽ ወንድሞቿና እህቶቿ እንዲደበቁ ታደርጋለች። ከዚያም አረመኔዎቹ ወንድማማቾች ክፍሉን በክፍል መፈለግ ጀመሩ። በነገራችን ላይ አባት ዴቪድ ቤቫር 28 ጊዜ በስለት ወግተውታል። እናም በመላ አካሉ ላይ ከባድ ጉዳት አድርሰውበታል። ገዳይ ወንድማማቾች እንደተናገሩት ሮበርት አባታቸውን በያዘው ቢላዋ አንገቱን ወግቶ ገሎታል ብሎ ለፖሊስ ተናግሯል። የ7 ዓመቱ ወንድማቸው ክሪስቶፈር 6 ጊዜ በስለት ወግተውታል። የ12 ዓመቷ ታናሽ እህታቸው ቪክቶሪያ ሲያገኟት 18 ጊዜ አንገቷን፣ ደረቷ፣ ጀርባዋ እና እጆቿ ሁለቱም በኩል ወግተዋታል። ዳንኤል ራሱን በአንድ ክፍል ውስጥ ቆልፎ 911 ደወለ። ነገር ግን ሚካኤል ታናሽ ወንድሙን በሮበርት ጥቃት የደረሰበት እንደሆነ በማሳመን በሩን እንዲከፍትለት አሳምኑት ከፈተለት። ወንድሞቹ ከገቡ በኋላ ልጁን 9 ጊዜ ጀርባው፣ ትከሻው፣ ደረትና ሌሎች ቦታዎች ወግተው ገደሉት። ከዚያም ሮበርት ትኩረቱን ወደ ክሪስታል አዞረ። ከአንገቷ ከሆዷና ከተለያዩ ቦታዎች ደም እየፈሰሳት አፍኖ ሊገላት ሞከረ። ታላቅ ወንድሙ የ2 ዓመት እህቱን ጭንቅላት ለመቁረጥ አቅዶ ወደ ከፍ ያለው ፎቅ ማለትም ወደ ከፍ ያለው ክፍል አመራ። የዚህን ጊዜ ግን ፖሊሶች ደረሱ። የፖሊስ ዲፓርትመንት መርማሪ ብሬት በርተን እንደተናገረው በቦታው ሲደርሱ በጊዜው በግቢ ውስጥ ደምና ከውስጥ የሚወጣ ደካማ የእርዱን ድምፅ ይሰማ ነበር። ይህ ድምፅ የአሳዛኟ ክሪስታል ነበር። የ13 ዓመቷ ታዳጊ ወንድሞቿ ቤተሰቦቿን እንዳጠቁ ለፖሊስ በመናገር በሞትና ሕይወት እየታገለች ነበር። ሕፃኑ ልጅም በመከራው ሁሉ ፎቅ ላይ ተኝቶ ምንም ጉዳት ሳይደርስበት ቆየ። ጨካኞቹ ወንድማማቾች ከቤታቸው ጀርባ ወዳለው ጫካ መለጡ። ነገር ግን ፖሊስ በፍጥነት ተከታተላቸው። በርተን የተባለ ፖሊስ ገዳይ ወንድማማቹ ሮበርትና ሚካኤል ቤቫር በጭቃና በደም ተሸፍኗል። ልብሳቸው የተቀደደና የስጋ ቁራጭ ያለበት ይመስላል። አልተጨነቁም። እነሱ አልተበሳጩም። ከልጆቹ አንዱ ፊቱ ላይ ፈገግታ ያየው መሰለኝ ብሎ ነበር። ፖሊስ መምሪያ የቤቫር ወንድማማቾች ለምን በቤተሰባቸው ላይ እንደዚህ አይነት ጥቃት እንደፈጸሙና ታዳጊዎቹ ለፍርድ ለማቅረብ የተሻለውን መንገድ ለመረዳት ባለስልጣናቶች ለየብቻ ጠይቋቸው ነበር። ከገዳይ ወንድማማቾች አንዱ በኋላ ላይ ለፖሊስ እንደተናገረው በቴሌቪዥን ላይ እንደሚታየው ቀላል አልነበረም። ቲቪ ላይ አንድ ጊዜ ትቆርጠዋለህ ይሞታል ሲል አረመኔው ቃሉ ሰጠ። በቱልሳ ላይ የተመሰረተ የፎረንሲክ ሳይኪያትሪስት ዶክተር ጄሰን ቢማን ሚካኤል ቤቫርን ከግድያዎቹ በኋላ በነበሩ ሳምንታት ገምግሞ ነበር። ነገር ግን ቃለ መጠይቆቹ ከመልሶቹ የበለጠ ጥያቄዎችን ፈጥረውብኛል ሲል ራሱ ቃሉ ሰጥቶ ነበር። ሁልጊዜ ምርመራ፣ ሁልጊዜ መልስ የለም፣ ያሰለቻል ሲል ተናግሮ ነበር። ምስኪኗ ክሪስታል ቤቫር ከጉዳቷ ተርፋ በመጨረሻም አገግማለች። የሆነ ሆኖ አጉል ታዋቂነትን ለማትረፍ ቤተሰቡን የጨረሰው ጭፍጨፋ መጨረሻው እስር ቤት ሆኖ ተደምድሟል። ዓለማችን ከስፋቷ ትሰፋለች።